መቼ ነው ለኔና ለኛ ለሆነ ነገሮች ቅድመ መስጠት የምትጀምረው? ምን ማለት ነው አረግ? ይሄ ሁሉ ነገር ትላንት ስላላገኘሁሽ? ቆይ ላስቸኳይ ነገር እንደምፈልግ ነግሬህ አልነበር? አንተ ግን መቅረት ሳይንስ ደውለህ እንኳን ይቅርታ አላልከኝም። እንደውም ቻው። በቃ እሺ ይቅርታ። አረግ ደረስን እንዴ? አው ላመታት እኮ እዛ ጋር ነበር ሲጠብቀኝ የነበረው፣ ግን ዛሬ የለም። እሰይ በቃ ግልግል ነይ። በቃ እንሂድ። ከፈለክ አንተ ሂድ እሺ። እኔ ግን ፈልገዋለሁ። እንዴ የት ብለሽ ነው የምትፈልጊው እንዴ? ያምሻል እንዴ? እኔ አገባኝም ሄጃለሁ። ማን ነው? ማን ነው? ያዲ አንተ ኮንክ ሂድልኝ። ማንንም ማውራት አልፈልግም። ደጋግመህ ስላንኳኳ አልከፍትልም። ሂድልኝ በእናት ይስውይ እንደደም እንጂ ወለድሻ እንኳን ደስ አለሽ። እውነት ከምር ነው እንደዛ የምትለኝ? ባለፈው ልጅሽን ሳየው ፀህይም ልጅ እንዲኖረን ትመኝ የነበረው ነገር ትዝ አለኝ። ታዲያ ለምን ትላንት ጥለኸኝ ሄድክ? ራስ ወዳድ ስለሆንኩ ቀን ነው። 8 ዓመት ሙሉ ጠብቄሽ ከኔ እንደተለየሽ ከሌላ ሰው መውለድሽ ያ 8 ዓመት እንደ ጉመት ነው። እንዴት እንደዚህ ትገምተኛለህ? ካንተ እንደተለየው ከሌላ ወንድ ገምተኛ ይመስላል? ቆይ ይሄን ያክል ሴተኛ አዳሪ አድርገህ ነው የምታስበኝ? ብገባ የዛን ቀን የቀጠርኩ እንደረገዝኩ ልነግርህ ነበር። እሺ አንተ ግን ያኔ ብቻ ሳይሆን አሁንም አልተቀየርክም። የምርሽን ነው እንዴ? አዎ አርግዤ ነበር። አንተ ግን ለኔና ለኛ ለሆኑ ነገሮች ግድ እንደማይሰጠኝ የዛን ቀን አረጋገጥክልኝ። ከዛ ልጄን ይዤ ተሰደድኩ። ፈጣሪ ይቅር በለኝ። ከትላንት ጀምሮ ሳማረርና ስሰድብ ነበር። ይባስ ብሎ መፈጠሬ ስህተት ነው ብዬ ራሴን ላጠፋ ነበር። ምን? ራስን ልታጠፋ ነበር? አዎ ያላንቺ መኖር የምችል ስላልመሰለኝ ነበር። ይቅር በኝ ህይወቴ። ይቅርታ ያረኩልህ እዛ ጎዳና ላይ ሳይ ነበር። ግን ይቅርታ ማድረግ ብቻ ሳይሆን ራሴንም ነበር የወቀስኩት። ደግሞ እኮ ባለፈው ያናገረ ልጃችን ነበር። 7 ዓመት ሆኖታል። ተመስገን ጌታ። መደብ ከፍ ይበል። ስማ እኔ ትግስቴ ያልቋል። እሺ የልጄ ትምህርት ቤት ክፍያ ከተከፈለው ስንት ጊዜው ነው? ባንተ ቁማር የተነሳ እኔና ልጄ መራብ አለብን? ዛሬ ደሞዝህን ይዘህ ቀጥ ብለህ ቤት ካልመጣ የኔና ያንተ መጨረሻ ነው። እሺ የሚሆነው ሄኖክ። አተ ሄኖክ ይሁና። ታዲያ ምን ይሆን ሲሉ የነበረው? እሺ 500 አለኛ። የምን 500? በአንድ ሺህ እኮ ነው ነው። የምን 1000? በ500 አይደል እንዴ እየተጮተን የነበረው? አታማል እንዴ? መደብ ከፍ ይበል ስትባል ይሻላል። መቼ ነው ያልኩት? አሁን። አቦ አንተ ደግሞ አትጨቃጨቅ። ከሌለ ነገ አምጣ በቃ። አው የለኝም በቃ ነገ ላምጣ። አረ ዞር በል። እንዲህ ይባል ነገር የለም። ላካውን ቶሎ በል ላክ። ደሞዝ የተቀበልኩት ዛሬ ነው። የቀረኝ ደግሞ 1000 ብር ብቻ ነው። ሚስቴና ልጄ ደግሞ ቤት እየጠበቁኝ ነው። ቆይ ስንት ቀን ነው እንደዚህ ያልክ ብሬን ያስቀረው? ወይ አለመጫወት በላው። ላክ። አረ በፈጠረ ቢያንስ ባዶ እጄን እንኳን አለግ በ500 እንኳን ተውልኝ በፈጠረ። አረ በስመ አብ። ደግሞ በእናትህ በቃ ተነስ እባክህ። በጣም አመሰግናለሁ። በጣም አመሰግናለሁ። 500 አሁን አስገባለሁ። ቢያንስ ተመስገን 500 ብሬን ያተረፍክልኝ ጌታ። ግን 500 ብር ይዤ ምን አረግበታለሁ? ማን ያውቃል? ብሬን አስመልስ ይሆናል። አስመልሳለሁ። ብሬንም አስመልሳለሁ። ስለፈጠራችሁ ወገን ስለ እግዚአብሔር ሀጊ መጣው እንዴ? ወገን እሳት አቃጥሎኝ ነው። ለወገን ደራሽ ወገን ነው። አትለፉኝ ወገኖቼ። ወይኔ ሲያሳዝን። እንካ ወንድሜችን ያዝ።
የኔ እህት በእኔ ደረሰ አይድረስብሽ፣ ፈጣሪ ይስጥልኝ። እሙዬ ለእኛም ስጭና እኛስ ማን አለ? አንተ ዶማ ወጣት አይደለህ? እንዲሰርታ አበላ እንዳንተ አይነት አጋሰስ ሰው ነው ሰው እንዳይረዳ የሚያደርገው። ቆይ አንቺ ምን ሆነሽ ነው እንደዚህ የምትጮሂው? ይሄ ነው እባክሽ። ደሄኒ ሰላም ዋልክ እንዴ? ታውቂያለሽ እንዴ ይሄን አጭበርባሪ እዚህ ቁጭ ብሎ እንደነዚህ አይነት ምስኪን ሰዎች እንዳይረዱ እንጀራቸው የሚጋፋ። አንቺ ምን በማታውቂው ነገር ምን ያስቀባጥርሻል? ተያት ሳሪ፣ እሷና ሀገሬን ለመጠበቅ እንደዚህ እንደሆንኩኝ አልገባትም። እሷ ብቻ እኮ ደግሞ አይደለችም፣ ሁሉም በወዱ እንደዚህ እያለኝ ነው የሚያልፉ። ምን ይደረግ ጊዜው አስመስሎ ለሚጮህ ሰው እንጂ እንደኔ የወዱን በወዱ ላይ ያዘ ሰው አይሆን። ምን ላርግ? ራበኝ። ረሃብ ደግሞ ጊዜ አይሰጥም። ለእኔስ ችግር አልነበረውም፣ ግን ልጆቼ ምራባቸው። ይቅርታ፣ ሰላም ዋሉ። ወይኔ በፈጣሪ